የወርቅ ጽላቱ ወዴት ሄደ? ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ኤርትራና ኢትዮጵያ ሊታረቁ ነው። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነው እየተባለ ነው። ከረመዳን በኋላ ቢሆን ይሻል ጾምን ምናምን። ኧረ አንተ ችግር የለውም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ ፈርምና ችግር የለውም። ወይ ምን እንዳለ ጉልበቴ ከበላች በኋላ እንደዚህ ቅርብሽ ነኝ አታጣጥስ። እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ ራቲ አስካለ ለግሬሽ ነበር እኮ ለግሬሽ ነበር አታጥማታ ሰላም የጆ ሪአክሽን ቤተሰቦች እንዴት ናችሁ? ሳምንቱ እንዴት አለፈ? በዚህ ሳምንት አነጋጋሪ አዝናኝ የሆኑትን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። እናንተም ቪዲዮውን እስከመጨረሻው ተከታተሉ። ወደ ቪዲዮ አብረን እንሄዳለን። ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ። ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? ቤተ ክርስቲያኒቱን እያነጋገረ ያለው የምስራቅ ወለጋው አሳሳቢ ክስተት ብዙዎችን ጉድ አሰኝቷል። በምስራቅ ወለጋ ሀገረ ስብከት ለረጅም ጊዜ በከፍተኛ ጥንቃቄ በልዩ ክፍል ውስጥ ሲጠበቅ የነበረ የወርቅ ጽላት ድንገት የውሃ ሽታ ሆኗል። ሀገረ ስብከቱ ለፓትርያርኩ ጽሕፈት ቤት በላከው ደብዳቤ መሰረት ጽላቱ በደረገ ድንገተኛ ፍተሻ ሊገኝ አልቻለም። ነገር ግን ከሁሉ በላይ የሚያስገርመውና ነገሩን አሳሳቢ የሚያደርገው ሀገረ ስብከቱ የወሰደው እርምጃ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት በላከው ይፋዊ ደብዳቤ ላይ እንደተመለከትነው ብፁዕ አቡነ ሩፋኤል ጠቅሶ አፋጣኝ ምርመራ እንዲደረግ ጠይቋል። አቡነ ሩፋኤል የልዩ ክፍሉን ቁልፍ ከብፁዕ አቡነ ኤልያስ ለመረከባቸው በቂ የሰው ምስክር ስላለ ንብረቱ ርቆ ሳይሄድ ቀርበው ይጠየቅልን በማለት አጥብቆ ሞግቷል። በሀገረ ስብከቱ ዋና ጸሐፊ የተጻፈው ደብዳቤ በአንድ ሀገረ ስብከት ጽሕፈት ቤትና በከፍተኛ የሲኖዶስ አባላት መካከል እንዲህ አይነት ግልጽ ክስ መነሳቱ በአካባቢው ምዕመናን ዘንድ ከፍተኛ ቁጣንና መደናገጥን ፈጥሯል። ይሁን እንጂ የጠቅላይ ቤተ ክህነቱ የምርመራ ሂደት መጓተትና ዝምታ ነገሩን ይበልጥ ምስጢራዊ አድርጎታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይሄ ደብዳቤ በተጠናቀው የቅዱስ ሲኖዶስ ስብሰባ ላይ ተነስቶ ነበረ። በወርቅ ጽላቱ ሚስጥርና በጳጳሳቱ ላይ በተነሳው ክስ ዙሪያም የእናንተን አስተያየት እንጠብቃለን። ጉዳዩን የተከታተለው ለእናንተ እናደርሳለን። እንደሰማችሁት ነው። ያው እኔ ብዙም እውቀቱ የለኝም፣ ግን እስቲ የምታውቁ ሰዎች እንዴት ነው ነገሩ ምንድነው የሚለውን እስቲ ኮሜንት ላይ ያሳውቁን። ደግሞ ላይክ ማድረጋችሁ እንዳትረሱ። ላይክ በጣም ለኔ ስለሚጠቅመኝ ነው። ሞር ቫይራል እንዲወጣ ያደርጋል። እባካችሁ ላይክ እያደረጋችሁ ጀምሩ ቪዲዮን። አመሰግናለሁ። ወደ ቀጣይ ቪዲዮ አብረን እንሄዳለን። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነው እየተባለ ነው። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ ፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል ሲል ጋዜጠኛ ዋሱ አስነብቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡም ተገልጿል ሲል ጋዜጠኛው አስነብቧል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈረማል ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጠናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀም ይገኛል። ይህ ነገር የሚሳካ ይመስላችኋል? እስቲ ሀሳባችሁን ኮመንት ላይ አጋሩ። ከተሳካም እሰየው፣ ለሀገራችን ትልቅ እድልን ይዞ ይመጣል። በተለይም ደግሞ ከወደብ ጋር ያሉ ጥያቄዎች ይመለሳሉ የሚል ተስፋ አለ። ደስ አይልም ዜናው? ድሮም አንድ ነን ዛሬም አንድ ነን። እስቲ ይሄ ነገር ይሳካል የምትሉት ኮሜንት ላይ አስቀምጡልን። አይሳካም የምትሉ ደግሞ ከነ ምክንያት ኮሜንት ላይ ብታስቀምጡልን እኛም እናነባዋለን። ላይክ አድርጉልን። ወደ ቀጣይ አብረን እንሄዳለን። ሽቶ ተቀባ ማለት ነው።
እሰይ የመረሮ ማጥፊያ ፍሊቶ እሱን ተቀብቶ ነው ታውቃለህ። ከባድ እሺ ወደ ቀጣይ እንሄዳለን። ኧረ እናቴ ባጠባሽ ተረተ ያላታይ ታይ እኔ አባካት ገበል ይያለሁ 10 ሚሊዮን ብር አባክን ይብያ አይ ዜዶ ሰማና እንቁላል እየበላ ደግሞ እኔ እኮ በወጣ ትንሽ ሀዘንተኛነት እነሱ እኮ ሀሳባቸው ሊገሉኝ እነሱ ዜዶ ቀለብ ገደለኝ እኮ እናት እባቤው እናቴ እኔ ሲጀመር የሰፈር ጠብ ሲደባደበት ተቀልሽ አላቅም። እኔ እኮ እንደዛ እንደ አፍሪካው ሰውዬ እኮ ዝም ብዬ ነው ዋቴ ብዬ ፎቶ ይሰብስብከኝ የጅቦ እናት አስከኝ የጅቦ እናት እኮ ነው የሚሉኝ 10 ሚሊዮን ሰርቻ መጣዋለሁ ምን አባክ ነው ሰርተ የምታመጣው ኮባ ደብድበህ ደሞ ቆል ደብድበህ የምታመጣው ብር አልፈልግልህም ዞር በል አንተ ደሞ ምን እንዳመጣውልሽ እናቴ እዛ ታች ቁርጥ ቤት አለ 15 ኪሎ ቁርጥ በርቼ መጨረሻ ላይ ጥሩ ማስተፈት ይችላል ይዤ መጥቶናስ ሩባን ዝም እናቴ አፈርብላ ወይኔ ዜዶ ልጅ አይደለም አራንታ ደሞ ሲጀመር ድብድብ ሐራም እኮ ነው መቻባክ ይቀርባል ዞር በል ድብድብ ሐራም ይያለው የሚቻለው መሳደብ ነው እንጂ ድብድብ እንደምታዩት ነው። ስለዚህ ዜዶ ብዙ እየተወራ ነው ቲክቶክ ላይ እና አንድ ትሬንድ የሆነ አለ። ስለዚህ ዜዶ እናቴ ትቆጣኛለች። ይሄ ሁሉ ተዘጋጅቷል መፈረም ትችላለህ። ልፈርም ስም ምናምን እጽፋለሁ። አይ ዝም ብለህ ፈርም እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ ችግር የለውም። አይ አንዴ ልሰናበታት ምንም ፈርመህ እንደውላለን ችግር የለውም። ፈርሙ መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን ይሻል። ጾም ምን ኧረ አንተ ችግር የለውም። ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ ፈርምና ችግር የለውም። ወይኔ ዜዶ ማርሻል መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለም። ወይኔ ዜዶ ወይኔ ወንድሜ ዜዶ ሲፈራረም ያሳየው ሪአክሽኑን ነው። ስማ ሌላ ነገር አካባቢ መማታት አይቻልም። አደራ ደግሞ ከስክስ ጫማ ነው ለኔ ነገር ስፈርም ቤተሰብ ልዬ ነው እንደዚህ አይነት ነገር ውስጥ የገባው። ሹሩባ ተሰጥቶ እንዳይመጣ ዶናቲቱ ንገረው አንተም ነው ገባው አንተ አትበጫጭ ከባድ ነው። እሺ እንቀጥላለን። አሁን ዞር በላት ተከታተለኝ በእናትህ ምን ልብላ ቢገብጨው ምን ወጥ ሰርተህ ቡና አፍልተህ ተጠብቀኛል አልኩኝ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትንጎዳጎደው እንዴ? በአበሻ ቀሚስ አይደል ቡና የሚፈለው? ያስተማርሽ ከልጅነት ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላ ያልሽ? ደግሞ ቡና የገዛችው ነው የት ሄጄ ነው የማፈለው? በደሞዝ ስትበለጥ ነው ሰራተኛ ጋር እየሰጠኝ ምን እንዳለ ጉልበቴ ከበላሽ በኋላ እንደዚህ ቅርብሽ አታውቃለሽ። እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ። የፈለገውን እናት እንድትናገር አልፈለግሽ። የፈለገውን የቤተሰቦችን ክብር እንድትናገር አልፈለግሽ። አንድ ነገር ፍቅርና በሚል ሲፈቅ እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ ነው ያለው። አሁን ግን ይበቃኝ። እሺ ያ ፍቅር ቲክቶክ ተጎልተህ ታያለህ። ሸምድደህልኛል ደግሞ አይደል? አንተ አንተ ፍቅር አንተ ቶሎ በል ቀሚሱን ማለት ቶሎ በል ተሰማሽ ብዬ እኮ ምንም ወደዛ ሌላ ሰበብ አለ። ወደዛ ሄድ ኖርማል ወደ እናቴ እመለሳለሁ። ኖርማል ቀበሻ ያገለገልኩበት አምጣው ሰው ገንዘብ ተቀብሎ አማማኝ በትኩኝ የሚባል ነገር አለ። ያማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። ምንም ማረፍ እንደምታውቀው አይደለም በቀረታ ምንም አይለኝ በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቀጠን ይሁን ፊት ያውጡ ልጠይቀው በቃ መጠየቅ አለብህ። አስኪ ግድ የለም አስኪ ልጠይቀው ራቲ አስካለ ነግሬሽ ነበር አትማታ ሲያምሽ መቶ ብር ታው እኔ ራበኝ ራታ እባክህ አትማታ ገንዘብ በሚቀበል ተቀበላል። የጆ ሪአክሽን ቤተሰቦች ያዘጋጀሁት ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ ባይ